ፖሊሲ መለወጥ ከመንግስቱ መለወጥ ነው የሚል እንድምታ በማሳደር ለፖለቲካ ስልጣን እድሜ ማራዘሚያ ለመጠቀም አለፍ ካለም ህገ መንግስታዊ ስርዓቱን በኃይል ለመናድ የሚል ምቹ ሁኔታ ይፈጥራል ለመንግስት ማለት ነው። እዚህ ያለ ነገር ሲነሳ ህገ መንግስታችንን በኃይል ለመናድ አጥር ይታጠራል። በቃ እዚህ ድሮ ልጆች ሲጫወቱ ለማጣራት አንድ ነገር እንዲጠቀመው አላል እሳት ነው ተብሎ ወይስ ቅጠል ይቀመጣልና ቀድሞ የረገጠ ያው ነገረኛ ነው ከዛ ማራገጥ ነው ለቦክስ ማለት ነው። ስለዚህ አጥር አለ እቺን ብታቀይ መስመር ማለት ነው። ለምንድነው ቀይ መስመር ቢሰመርልንኛ? ያቋባቶቻችን እኮ ሀገርን አኩርተው ድንበር እቺን የምትመስል ኢትዮጵያን አስመስለው አቆዩን እንጂ ከዛም በላይ ትልቅ ታሪክ ነው ማለት እንጂ ያጠፉት ነገር የለም። ያሁን ትውልድም አላጠፋም። በተለያየ ጊዜ ችግሮች ኢትዮጵያ ላይ ሲመጡ ራሱን አሳልፎ ስራውን እየለቀቀ ሚስቱን እየተወ ስንቅ ሳይዝ የተዋጋ ህዝብ ነውና ከዚህ አንፃር ከመንግስቱን ለመናድ ነው ምናምን የሚል ነገር ስለሚመጣበት ህዝቡ እንዲፈራ ያደርገዋል ነው። በአምስተኛ በመሰረቱ መብት ማለት አንዱ የንብረት መብት ነው። አንድ ኢትዮጵያዊ ዜጋ ንብረት ለማፍራት፣ ንብረት ለመያዝ፣ ለመቆጣጠር፣ ለመሸጥ፣ ለመለወጥ፣ ለማስተላለፍ ወዘተ የህግ ጥበቃ ሊደረግለት ይገባል። በዲሞክራሲ አሰብ ውስጥም ዋናውና ትልቁ ነገር ለመብት መከበር ጉልህ ስፍራ መስጠቱ ላይ ነው። አምባገነን ገዢዎች የሚመቻቸውና ቀላሉ መንገድ ይሄ ነው የኛ ሐሳብ ተቀበል ነው። ሆኖ ዛሬ በእኛ ሀገር እየታዘብን ያለው ነገር ከተቀበል ባልተናነሰ ሁኔታ አዋጅ አውጥተው ሲያበቁ ተዋዩበት ብሎ ማለት ከጋሪው ፈረሱ ማስቀደም ነውና ብዙ ጊዜ ምንድነው መሬት በእነሱ እጅ መሆኑ እነሱ መወሰናቸው የሚሉት ነገር ሁሉ እኛ በግድ እንድንቀበል የውዴታ ግዴታ ውስጥ ያስገባናል ማለት ነው። ይሄ አምስቱ ችግሮች ናቸው። የመጨረሻው መሬትን በተመለከተ የአንድነት ፕሮግራም ምን እንደሚመስል ትንሽ ለማለት ሞክራለሁ። ሌላው በጥያቄ የምናየው ይሆናል። አንድነት ለዲሞክራሲና ለፍትህ ፓርቲ በኢኮኖሚ ፕሮግራሙ በግልጽ እናስቀመጠው የህብረተሰቡን ኑሮ ሁኔታ ሊያሻሽል የሚችል የገበያ መር ኢኮኖሚ ነው የሚከተለው። ይህ ፖሊሲ ኢትዮጵያውያን እንግዲህ የስራ ዕድል ይፈጥራል። ሰው ሁሉ የሆነ ነገር ባለቤት ከሆነ ስራ ይፈጥራል። የሚቀጥለው ደግሞ በዛ ስራ በፈጠረው ስራ ሄዶ ገብቶ የመቀጠል መብት አለው። ያንን ጊዜ በተለይ በአንድነት የኢኮኖሚ ፖሊሲ ላይ መሬት የኢትዮጵያ ህዝብ ነው፣ እያንዳንዱ ዜጋ ነው። እያንዳንዱ ዜጋ ያለውን መሬት የመሸጥ፣ የመለወጥ፣ የማስተላለፍ ስልጣን አለው። ይህንን መብቱን ፕራክቲስ ስለሚያደርግ መንግስት ህዝብን አያዝም። ልክ እንደ አሜሪካ ሀገር ሰዎች ዲሞክራሲ ነው በቃ ካልፈለገ አሁን ከዚህ በኋላ አልፈለኩም የሰጠውን ውክልና ስቻለው እንዲለው ነው አንድነት የሚፈልገው እንጂ በመሬት ማለቆነት እንዲያዝ አይፈልግም ማለት ነው። አንድ ዜጋ እንደ መሬት ያለ መብቱን ያለ አንዳች ገደብና መሰናክል መሸጥ መለወጥ እንዲችል ይፈቅዳል። ምክንያቱም መሬት የሚመስል ጉዳይ ላይ መንግስት እጁን ካስገባ ህዝቡን ለዛ ተጠቃሚ ስለሚያደርገው ማለት ነው። እና በዚህ በአንድነት የኢኮኖሚ ፕሮግራም 4.16 ላይ እንዲህ ይላል። ማንኛውም ኢትዮጵያዊ በፈለገው ሙያና የሥራ መስክ የመሰማራት የንብረት ባለቤት የመሆን ሀብትን የማፍራት የመያዝ የመጠቀምና በህጋዊ መንገድ ለሌላ ወገን የማስተላለፍ መብቱ ይረጋገጣል። የማንኛውም ዜጋ ንብረት አይወረስም። ሆኖም መንግስት በግል የተያዙትን ሀብት ለህዝብና ለሀገር ጥቅም ማዋል ሲያስፈልገው በወቅቱ የገበያ ዋጋ ላይ የተመሰረተ ካሳ ወዲያውኑ በመክፈል ማስለቀቅ ይችላል። ይህንን ባያደርግ ግን ህዝቡ እንደማንኛው አንድ ግለሰብ መንግስትን ከሶ መብቱን ማስጠበቅ ይችላል። በአንድነት ፕሮግራም ላይ መንግስት አይከሰስም፣ ሰማይ አይታረስም የሚል እንትን የለውም ማለት ነው። ከዚህ አንፃር የመሬትና ሌሎችን ሁኔታዎችን በተመለከተ አንድነት ያለው ፕሮግራም ግልጽ ነው። ልክ ቀደም ዶክተር እንደጠቀሱት ከአምስቱ መሬትን ንቃርጎ ከያዙ ከአምስቱ ሀገሮች ውጪ በሆነ መልኩ ከሌሎች የዓለም ሀገራት በመቀላቀል ህዝቡ በነፃነት ለሀገሩና ላለው ንብረት የመቆም ያንን የማስፈጸምም ኃላፊነት እንዲኖረው ያደርጋል። አመሰግናለሁ። ይሄ ዘለቀን በጣም አመሰግናለሁ።
ህዝቡ በታዳሚው ስም ወደ ቀጣዩ ተናጋሪ ከመሄድ በፊት ሁለት ማሳሰቢያዎች እንድጠቅስ ሀሳብ ተጠቁሟል። አንደኛው እንዲህ ያለውን ስብሰባ ለመቀጠል ግን በመግቢያ እንዳልኩት እንዲቀጥል እንፈልጋለን። አንድነት ይፈልጋል። ሌሎችም የሚፈልጉ ከሆነ የዚህ አይነት ውይይት እንዲቀጥል የግዴታ መደጋገፍ፣ መረዳዳት ያስፈልጋል እና የማጠናከሪያ የዚህ አይነቱን ውይይት አጠናክረን እንድንቀጥል የፖለቲካ ውስጥ አልገባም ብዬ ለተወሰነ ጊዜ ነው ታቅቤ ነበረ። ምን አለ በግሌ የማደርገውን ነገር ሁሉ ባደርግ እኮ ያንም አስተዋጽኦ ነው የሚል ሀሳብ ነው የነበረ። አይተው ሲታገሉ የተደራጀ ትግል ነው ውጤት ሊያስገኝ የሚችለው። ስለዚህ የአንድነት አባል ለመሆን ከፈለጋችሁ የአንድነት የመድረክ አባላት ከሆኑት ሌሎቹም አሉ። የኦህዴድ አባል ለመሆን ብትፈልጉ፣ የኦህኮ አባል ለመሆን ብትፈልጉ፣ የአረና ትግራይ መሆን አባል ለመሆን ብትፈልጉ፣ የደቡብ እና ይህንን እንደ አንድ አሳውቅ ነው ለመዝጋቢዎች ይኖራሉ፣ ለመመዝገብ ትችላላችሁ ማለት ነው። ይህን ካልኩ በኋላ እንደ መግቢያ የዚህ ነጭ የጥቁርና ቀይ በሬ መኖሩ ስለማለት ነውና ብቻ ሶስቱ በሬዎች የተለያዩ የሆኑት ነገሮች ማሰብ ይኖርብናል እና